ሰላም ቤተሰቦቼ እንደምን ቆያችሁ? ዛሬ እንግዲህ ከተለመደው ኮንቴንቴ ወጣ ብዬ በጣም አሳሳቢና በጣም ያስጨነቀኝን ጉዳይ ነው ይዤላችሁ የመጣሁትና ይሄ እዚህ ጋር የምታዩት ከመድኃኒት ውስጥ የወጡ ተባዮች ናቸው። ምን እንደሆኑ አናውቅም። ስፔሲፊካሊ ለህፃናት የሚሰጥ መድኃኒት አሞክሲክሌቭ የሚባል የአሞክሳይክሊን ዝርያ ነው። ድንገት ጉንፋን ነገር ተሰምቷት ልጃችን ሐኪም ቤት ይዘናት ሄድን። ከዛ ከፋርማሲ የታዘዘልን መድኃኒት ገብተን በጥብጠን ልናጠጣት ስንሞክር እንግዲህ ውስጡ ላይ የሚንቀሳቀሱ ነገሮችን አይተን ገልብጣን ስናየው እነዚህ ተባዮች ናቸው የወጡት። ከ10 በላይ ተባዮች እና በጣም ነው የደነገጥነው። ገና ለ11 ወር ህፃን ነው የምንሰጠው። ምንም አታውቅም። የሚበጠበጥ ሲረፕ ነው። ይህም በጥብጠን እንግዲህ ምናጠጣት ምን ሊፈጠር እንደሚችል አስቡት። በደንብ ተበጥብጦ ነው የሚጠጡት እና በጣም መርዛማ ነገር እና ለማሳሰብ ነው ለወላጆች፣ በተለይ ወላጆች ናቸው ጥንቃቄ ማድረግ ያለባችሁ። ህፃናት ምንም አያውቁም። የምንሰጣቸውን ነገር ነው የሚጠጡትና ኤክስፓየር ዴት ብቻ አይታችሁ እንዳትገዙ። የምትገዙትን መድኃኒት መቀመጥ ያለባቸው የራሱ የሆነ አትሩም ቴምፕሬቸር ላይ የሚቀመጡ መድኃኒቶች አሉ፣ ፍሪጅ ውስጥ የሚቀመጡ አሉ እና የራሳቸው የሆነ ስፔሲፊኬሽን ስላላቸው በዛ መልኩ መቀመጣቸውን ስቶር መደረጋቸውን እርግጠኛ ስለማንሆን በደንብ በጥንቃቄ ማሽተት ካለባችሁ መድኃኒቱን ማሽተት፣ በደንብ ማየት ካለባችሁ ውስጡን ቼክ ማድረግ አለባችሁ። ዝም ብላችሁ ኤክስፓየር ዴት ብቻ አይታችሁ አትመኑ። ይሄ መድኃኒት ላይ እንዳያችሁት እቃው ላይ ለ4 ዓመት ያህል ነው የሚያገለግለው ነው የሚለው። ከ2024 እስከ 2028 ነው የሚለው። እንግዲህ አሁን 25 ላይ ነን ያለ ነው። ገና በአንድ ዓመት ውስጥ ነው እኚህ ተባዮች የተገኙትና ተባይ ባይገኝ ራሱ ባክቴሪያዎች ይገኛሉ። ምን እንደሆነ እንግዲህ አናውቅም እኛ። እግዚአብሔር ልጃችንን ሲያተርፋት ነው ድንገት ያየነውና እባካችሁ ጥንቃቄ አድርጉ ወላጆች። ችላ አትበሉ መድኃኒት ስትሰጡ ለማለት ነው። ፋርማሲዎችም እባካችሁ በኃላፊነት የምትሰሩትን ስራ በአደራ ህዝብ እያገለገላችሁ ጤናን እያገለገላችሁ ነው ያላችሁት። እንግዲህ ለጉንፋን ብለን ሄደን ሌላ በሽታ ሸምተን መተን ነበርና እግዚአብሔር ሲረዳን ነው ይሄ ነገር የተፈጠረው። እባካችሁ ኃላፊነቱን እንውሰድ። ስለ ገንዘብ ብቻ እናስብ። አስቡ፣ ስለ ህዝቡ አስቡ፣ ስለ ጤና አስቡ። መድኃኒት ስቶር መደረግ ባለበት ቦታ ስቶር ማድረግ እንዳለባችሁ ከእናንተ በላይ ማንም አያውቅም እና ህዝቡ እንደምታውቁት ነው ኤክስፓየር ዴት ነው የሚያዩ። አብዛኛው ሰው እንደውም አይቶ የሚገዛው እና ለጤናዬ ብሎ ሌላ በሽታ ሸምቶ ነው የሚመለሰው። እና እባካችሁ ጥንቃቄ አድርጉ እባካችሁ። ቴንክ ዩ